እንደምን አደራችሁ ከዋይቢ ወሬ የጧቱን መረጃ እናቀርብላችኋለን። ወደ መጀመሪያው መረጃ ስንሄድ 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በትናንትናው ዕለት ፍርድ ቤት ያቀረበ ሲሆን ጉዳዩ የተቀረበለት የፌዴራል ከፍተኛ ፍርድ ቤት በፖሊስ በጠየቀው የ14 ቀናት ጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለው ምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለችው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ እና የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ ጡመ ልሳንም በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው ፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተር አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህሊና ታረቀኝ፣ የካሜራ ባለሙያ የሆነው ቶማስ ደመቀ ፍርድ ቤት ቀርበው ሂደቱን የተከታተሉ ሲሆን መጋቢት 17 2017 በጸጥታ ኃይሎች በቁጥጥር ስር መዋላቸውን ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር አዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ መሆናቸው ተገልጿል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የወንጀል ችሎት ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ 8 ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ገልጿል። ተጠርጣሪዎቹ ወንጀሉን የፈጸሙት የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ይገኛል ከተባለው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመተሳሰር እንደሆነ የፌዴራል ፖሊስ በማመልከቻው ላይ ያሰፈረ ሲሆን ፖሊስ ተጠርጣሪው በውጭ ሀገር ከሚገኙ የጸረ ሰላም ቡድን አመራሮች ጋር የተለያዩ መገናኛ መንገዶችን ተጠቅመው ተገናኝተዋል፣ ተልዕኮ ተቀብለዋል ያለ ሲሆን ወንጀሉ የተፈጸመው መንግስት የህዝብ ተቀባይነት እንዲያጣና በዓለም አቀፍ ተጽዕኖ እንዲደርስበት በማሰብ እንደሆነ ፖሊስ በማመልከቻው ላይ ጠቅሷል። በመሆኑም ተጠርጣሪዎች ራሳቸው ደራሲ ተራኪ በመሆን ምንም አይነት ጥቃት ያልደረሰባትን ሴት ያስገድዶ መደፈር ጥቃት እንደተፈጸመባት በማስመሰል ቃለ መጠይቅ በማድረግ ሐሰተኛ ዶክመንተሪ ፊልም በገለጻና ማብራሪያ እንዲሁም በምስል አስደግፈው ማቅረባቸው ፖሊስ ለፍርድ ቤቱ አስረድቷል። በሌላ ዘገባ ትላንት ማምሻውን ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ጠይቋል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አማን ፍስሐ ጽዮን በሰጡት መግለጫ በድርጅቱ ውስጥ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ ጥፋት መፈጸሙን ገልጸዋል። ይህንንም አዘጋጆቹ ያለምንም መረጃ ማጣራት ያከናወኑት መሆኑን አመላክተው ድርጅቱ ባደረገው ማጣራት ከባለጉዳዩ የተወሰዱ መረጃዎች በአዘጋጆቹ በቂ ማጣራት ያልተደረገባቸው መሆኑን ተገንዝበናል ብለዋል። ዶክመንተሪው በድርጅቱ ጋዜጠኞች መጠየቅ የነበረባቸው በአግባቡ ሳያከናውኑ የፈጸሙት መሆኑን አስረድተዋል። ዝግጅቱም ከማህበራዊ ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑን ገልጸው ግለሰቧ የሰጠቻቸው መረጃዎች ለማጣራት ባደረጉት ጥረትም መረጃዎቹ ሐሰት ሆነው መገኘታቸውን ተናግረዋል። ኢቢኤስ ቴሌቪዥን በዶክመንተሪው ምክንያት ለተፈጠረው ችግር መላ ኢትዮጵያውያን ይቅርታ የጠየቀ ሲሆን ጣቢያው የፈጠረውን ስህተት እንደሚያምንና በጉዳዩ ዙሪያ ተሳተፉ አካላት ላይ እርምጃ እንደሚወስድም ዋና ስራ አስፈጻሚው ተናግረዋል። በሌላ መረጃዎቻችን የተወሰኑ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ ገለጸ። የተወሰኑ የሀገሪቱ ባንኮች የጥሬ ገንዘብ ሊኩዲቲ እጥረት እንዳጋጠማቸውና በውጭ ምንዛሪ ተመን ረገድም ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት በመጀመራቸው ጥንቃቄ እንዲደረግ ሲል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አሳሰበ። በተሻሻለው የብሔራዊ ባንክ ማቋቋሚያ አዋጅ 1359/2025 አንቀጽ 23 መሰረት ማዕከላዊ ባንኩን ለማማከር የተቋቋመው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን መጋቢት 16 ቀን 2017 አካሂዶ የፖሊሲ ምክረ ሀሳቦችን የያዘ መግለጫ አውጥቷል። በዚህም መሰረት ኮሚቴው አበይት የማክሮ ኢኮኖሚ ጉዳዮች በዋናነትም የዋጋ ግሽበት፣ ፊስካል ፖሊሲ ትግበራ፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎችን ጉልህ እንደምታ ያላቸው ዓለም አቀፍ ሁኔታዎችን ገምግሟል። ኮሚቴው ጥንቃቄ ያስፈልጋቸዋል ካላቸው ጉዳዮች መካከል አንደኛው በባንክ ዘርፍ መታየት የጀመረው የጥሬ ገንዘብ እክል ወይም ሊኩዲቲ እጥረት ነው። የሀገሪቱ የባንክና ፋይናንስ ዘርፍ የተረጋጋ መሆኑን የገመገመው ኮሚቴው በተለይም የባንኩ ዘርፍ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው መሆኑን በአዎንታዊ መመልከቱን የገለጸው ኮሚቴው አንዳንድ ባንኮች በተወሰነ መልኩ የጥሬ ገንዘብ እጥረት እንደሚታይባቸውና ይህም የሆነው በተወሰኑ ባንኮች ዘንድ የብድርና የተቀማጭ ሂሳብ ጥምርታ ከፍተኛ በመሆኑ ሳቢያ የተከሰተ መሆኑን ገምግሟል። ነገር ግን የባንክ ለባንክ ገንዘብ ግብይት በብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመራቸው አንዳንድ ባንኮች ችግር እየተቀረፈ መሆኑን በአዎንታ ተመልክቷል። ከውጭ ምንዛሪ አስተዳደር ጋር በተያያዘ በተለይም በውጭ ምንዛሪ ተመንን በተመለከተ
ከቅርብ ጊዜ ወዲህ ግምታዊ አስተሳሰቦች መታየት መጀመራቸውን ኮሚቴው የገመገመ ሲሆን ይህ ሁኔታዎች በአጠቃላይ ማክሮ ኢኮኖሚ ላይ አሉታዊ አስተዋጽኦ ሊፈጥር ስለሚችል ቁጥጥር ሊደረግበት እንደሚገባም ማሳሰቡ ተሰምቷል። ኮሚቴው ግምገማውን ሲቀጥልም የሀገሪቱ የዋጋ ግሽበት ያለበትን ሁኔታ ያየ ሲሆን ከ3 ወራት በፊት ካካሄደው የመጀመሪያው ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ መምጣቱን፣ የካቲት ወር የ2017 መጨረሻ ላይ የዋጋ ግሽበቱ ወደ 15 በመቶ መውረዱን አመላክቷል። ይህ ባለፈው ዓመት የነበረውን 31 በመቶ ጋር ሲነጻጸር ከፍተኛ መሻሻል አሳይቷል ብሏል። ጧት ዘገባዎች እነዚህን ይመስላሉ። እናመሰግናለን። መልካም ብሩህ ቀን